የናና ቅጠል ጁስ ነው የምናዘጋጀው። የናና ቅጠል በተፈጥሮ የቫይታሚን ሲ እና የቫይታሚን ኤ ምንጭ ነው። ስለዚህ በጣም ለጤና ጥቅም ያለው የቅጠል አይነት ሲሆን በጣም ጣዕሙ ለየት ያለና ለብዙ አይነት የጤና ጥቅሞች የሚመረጥ የቅጠል አይነት ነው። ለሰላጣና ለተለያዩ ምግቦች ጣዕም መጨመሪያ ማድረግ እንችላለን። ከዛ ውጪ ግን በዚህ አይነት መልኩ ቅጠሉን በደንብ ካጠብነው በኋላ በጁስ መልክ ማዘጋጀት እንችላለን። ምንም አይነት ስኳር አያስፈልገውም። ሎሚ ብቻ ነው የምንጠቀመው። ቅጠሉን በዚህ አይነት መልኩ በደንብ አጥበን ከቆራረጥነው በኋላ ከግንዱ ከለየነው በኋላ በጁሰር በደንብ አድርገን ትንሽ ውሃ ጨምረን እንፈጨዋለን። ለ5 ኪል ድረስ ነው የምንፈጨው። በደንብ መድቀቅ አለበት። ምክንያቱም ውስጡ ያለው ኒውትሪየንት በሚደቅበት ጊዜና የሚወጣው ለዚህ ጣዕሙን በደንብ እንዲወጣልን በደንብ አድርገን እንፈጨዋለን። ከዛ በዚህ አይነት መልኩ አጥልለን በሎሚ መጠጣት እንችላለን። ተጠቀሙት።